ክፍል 2 የውሃ ጥምቀት ምሳሌ። የኢየሱስ ጥምቀት ለተከታዮቹ ምሳሌ ሆኗል። በዚህ ድርጊት ውስጥ በመሳተፍ ለእግዚአብሔር ፈቃድ መታዘዝ ያለውን አስፈላጊነት በማጉላት ኢየሱስ አማኞች እንዲከተሉት መንገድን አዘጋጅቷል። በአንደኛ ጴጥሮስ 2:21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና። በኢየሱስ ደቀ መዛሙርት በተደረገው የውሃ ጥምቀት ለአማኞች ከኢየሱስ ክርስቶስ ሞትና ትንሣኤ ጋር ህብረታቸውን ስለሚወክል ትልቅ ጠቀሜታ አለው። በዚህ ቅዱስ ጥምቀት ውስጥ የሚካፈሉ አማኞች በኢየሱስ ክርስቶስ አዳኛቸው ላይ ያላቸውን የማይናወጥ እምነት፣ እርሱን ለመከተል ያላቸውን ቁርጠኝነት በይፋ በማወጅ በዓላማና በታማኝነት የተሞላ አዲስ ህይወት ይጀምራሉ። የውሃ ጥምቀት ለኃጢአት መሞትና ለአዲስ ህይወት ትንሣኤ ማለት ነው። በሮሜ 6:4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበርን ይላል። የውሃ ጥምቀት ከኢየሱስ ጋር አንድ ለመሆን እና ክርስቶስን መልበስ ማለት ነው። በገላትያ 3:27 ላይ እንዲሁም የውሃ ጥምቀት ከኃጢአት መታጠብና በክርስቶስ መንፈሳዊ መታደስን መለማመድ ማለት ነው። በሐዋርያት 22:16 ላይ በሌላ መልኩ የውሃ ጥምቀት ለእግዚአብሔር የበጎ ህሊና ልመና ነው። በአንደኛ ጴጥሮስ 3:21 ላይ እናገኘዋለን።